አሁን በሚስ ስለ ቡዜ ካስት በጣም ብዙዎቻችሁ ሰምታችኋል ብዬ ተስፋ አደርጋለሁ። ቡዜ ካስት የምንላትን ጩትና እንግዲህ ጩትና ቡዜ ካስት በጣም ብዙዎቻችሁ እንደሰማችሁ ተስፋ አደርጋለሁ። ውስጡን ገብተን በምናይበት ሰዓት ይኸውላችሁ ብዙ ስፖርታዊ ነክ ነገሮች ምናምን ነገር በምትፖስቱበት ሰዓት እና ውስጥ ቁጭ ብላችሁ በምታዩበት ሰዓት የሚከፍል ነው እንደ ቲክቶክ ማለት ነው። 10,000 ምናምን ደርሳችኋል። በቃ በቪው ነው የሚከፍላችሁ ማለት ነው። ለምን 1,000 ፎሎወር ሳይኖራችሁ ምንም አይኖራችሁ በቪው ስለሚከፍላችሁ በጣም አሪፍ ነው። እና ሁለተኛ ደግሞ በኢንቫይት ራሱ እስከ 0.15 ዩኤስዲቲ ማለት ዶላር ይሰርበታል። ብዙ ሰው ኢንቫይት ባደረጋችሁበት ቁጥር በቀን በጣም ብዙ ዶላር ራሱ መስራት ትችላላችሁ ማለት ነው። በሶስተኛ ደረጃ ላይ ደግሞ ምንድነው ፎሎ መደራረግ ነው ያለው። እንግዲህ ብዙዎቹ አሁን እዚህ ጋር ኢትዮጵያን አብዛኞቹ ሲመጡ ገና 1,000 ፎሎወርስ ራሱ አልደረሱም ማለት ነው። 1,000 ፎሎወርስ ራሱ አልደረሱም። ገና አዲስ አፕ ነው። አብረን በጋራ እንስራ የምላችሁ። ከዛ በኋላ የዚህን ሊንክ ለማግኘት ከፈለጋችሁ የኔ ቴሌግራም ባዮ ላይ አለ። ከባዮ ላይ አውርዱትና ተጠቀሙበት ነው። አመሰግናለሁ።